ወለላ ነብያችን ያላ ዝነትና ሰላም በሳቸው ላይ ይሁን። ኦሮሞዎች የምንወደው ነብይ ጽዱ ነብያችን አህመድ መሐመድ ወለላ ኑራችን ውቡ የዓለም ብርሃን ቢናገሩ አንደበታቸው የሚጣፍጥ ውሸት ካፋቸው ወጥቶ ማያውቅ ትንሽ ትልቁን አክባሪ ሁሉንም ከነ ሃይማኖቱ የሚያከብር የአንድነትና የፍቅር አባት የጀግኖች ሁሉ ጀግናና ታማኙ የአላህ መልእክተኛ ንግግራቸው የሁለቱንም ዓለም መዳኛ የሆነ ክርስቶስን የሚያማልደው አማላጁ ሙሴን የሚያማልደው አማላጁ አብርሃምን የሚያማልደው አማላጁ አደምን የሚያማልደው አማላጁ መወሳትንም ላንተ አድርገንልሃል አህመዱ ለኛ የተፈጠረው ውድ የዚህ ዱንያ ህይወት ያላሳቸው ስም ማጣፈጥ ከሳቸው ወዲያ ኦሮሞነታችን ማዝርተን ሰለላሁ ዐለይሂ ወሰለም በልልኝ ከዛሬ ወዲያ ምንም አልቀረንም በህይወት ሳለው እንዲህ ሲባሉ ከምሰማ ምድር ተሰንጥቀ በዋጠችኝ ያላ መልእክተኛ ሰደባቸው ማለት ነው እሳቸው ግን ካላ የተሞገሱ ናቸው ሰለላሁ ዐለይሂ ወሰለም በልልኝ ያላ መልእክተኛ አንተኛው ጅብ ተሳዳቢው ኑር የተሳነ የተከለከልክ እኔ የሳቸው ሰይፍ ነኝ ልንገርህና ሰማኝ ግማታም ድንጋይ አምላኬ ፎቶ አምላኬ ያለ ንካ የተወለድክ የዝሙት ልጅ በረሱል ንካ ነው እንዴ የተወለድከው እንደውም የነሱንና የኛ ፊት ተመልከቱ እስቲ ፊታቸው ተቃጥሎ ያበቃለት ፍም የመሰለ ኑር ተስኗቸዋል ጀሃነም ያቃጠሉ እንስሳ ነው የሚመስሉት አላሁ አክበር ሰው ምቾትን የማይነሱትን ያላ መልእክተኛ ነው የሚሰርቡት ክርስቲያኖችን የሚያከብሩት ያላ መልእክተኛ ነው የሚሰርቡት መቻቻልን ያስተማሩትን ያላን መልእክተኛ ነው የሚሰርቡት ከጥፋት የሚከለክሉትን ያላን መልእክተኛ ነው የሚሰርቡት ከኛ ጋር ኦሮሞንን የሚሉ ሰዎች እሳቸውን ሊሰድቡ ከማየት ምን የቀረን ነገር አለ ምን የቀረን ነገር ውድ ነብያችን ቀብራቸው ውስጥ በተኙበት እሳቸው መተናኮል ማሰብ